ምክንያቱም አጎት ነው አጎት አባት ነው በዛው ሰው የአብራክህ ፍሬ የደምህን ክፋይ የልጆችህ ወንድም የልጆችህ እህት የድካምህ ውጤት በሆነች ልጅ ላይ በአሳቻ ቦታ በአሳቻ ሰዓት ጥቃት መፈጸምህ እኮ ለምንድን ነው? ምግባሩ ከየት ነው? ስሜትህ ስሜቷ ስሜትህ የልጆችህ እናት እሷው ስትችልህ ለምን ወሰንክባት? ለምን ጨከንክባት? ወሲብ ለመፈጸም ልታራግፍ ስሜት በገዛ ልጅ ላይ በአካል ክፋይ። ስማኝማ ጓዴ፣ አንተን ማን ልበልህ? ሰው ነህ እንዳልልህ ሰው አልመስል አልከኝ። ከአውሬ እንዳልመደብህ ከአውሬ እንዳልመደብህ አውሬ አልመስል አልከኝ። እናንተ ማን ነህ? ግና የሰው ምግባር መፈጸም አቅቶህ የገዛ ልጅህን የአብራክህን ክፋይ አስገድደህ ይዘህ ወሲብ መፈጸምህ ተስፋና ምኞቷን የወደፊት ህልሟን ምን ነው ቀጨህባት? የአባትነት ወጉን ለምንስ ነፈካት? ክብርና ማዕረጉን ለምንስ ነሳት? በጭካኔ በትር በወሲብ አለንጋ ለምንስ ገረፍካት? በክህደት ውሳኔ ለምንስ ተኛሃት? አይ አባት መሆንህ ለአንተስ አፈርኩብህ፣ በአንተስ አፈርኩብህ። ቀና ላልን እኔ አንገት ደፋሁብህ። አመሰግናለሁ። እንግዲህ ውይይታችንን በደንብ በሚያጠነክርና ሰውን በሚገልጽ ቆንጆ